እሱ ለልጁ ማድረግ የማይፈልገውን ነገር ለኛ ልጆች እንዴት ይሰራል? አጠገቡ ህፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን እዛው ስትሄድ ትጠነቀቃለች ሞግዚት። ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለው። በሲኒ ግራዋ ከጠጣችሁ በ3 ሰዓት ውስጥ ከጀርባ ሰፋ ትላላችሁ ብለው እዛ ሲኒ ነው የሚለብሱት። ለምንድን ነው ማለት ለምን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት በስመ አብ ወልዶ መንፈስ ቅዱስ ፍሪክ መሳያሉ ነው መጤ ማፍሰችን ተላጠት እንጂ የቀን ወጪ ምን ያህል ነው እየገመታችሁ? የሆኑ በራን ኮክተው የቲቪ ግብር ማስጠንቀቂያ ብለው ወረቀት ሰጡ። ግን እንዳስቴር አዎ አንድ ሙዚቃ ጋበዛቻለሁ። ቀጥታ ወደ ሙዚቃው ያና ሲጣያ እሺ ለማለት ወደ ነገር ሰፋትና ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? አማን ነው? ፕሪስፋ ሰይጣን ይደፋ። ዛሬም እንደተለመደው እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ቀን ያደርጋሉ፣ በራ ያደርጋሉ ያልኳቸው ቪዲዮዎች ለእናንተ ይዤ መጥቻለሁ። ባለፈው ፕሪቪየስ ቪዲዮ በሰጣችሁኝ አንድ ኮሜንት የተነካውበት አለ። ትንሿ ማህደር የጨምላቆች መዝለያ ሆኗል፣ ኖ ሎንገር ፋሚሊ ፍሬንድሊ አይደለም የሚለው አስተያየት ነው። ቻናላችሁን ባደረገችው ውስጥ ኢንቴንሲቭ ግምገማ ይሄ ኮሜንት ልክ ሆነው አግኝተነዋል። አማርኛው ራሱ ያበሳጭ። ከዛሬ ጀምሮ ትንሿ ማህደር 7 ዓመት ልጅ ጋም 47 ዓመት ሰውዬም ጋር የምትታይ ቻናል እንደምትሆን ጦሩ ወስኗል ማለት ነው። ይሄ ጦር ያሰበው ዓላማ እንዲሳካ ይሄን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንድታደርጉ እያሳሰብኩ በዛሬው ቪዲዮ ያነጋግራሉ ያሳስባሉ ያላቸውን ሀገራዊ ጉዳዮች ይዘን መጥተናል ወደ ቲክቶክ። አረ ብራዘር እንብላ ይባልም እንዴ? እንብላ እኮ ሞታል። እሺ ሰማያዊ በእንግሊዝኛ ምንድነው? ብሉ። እሺ እባክህ ፈጣሪ እባክህ ይሽሩት ያስቁ። እንብላ እኮ ሞታል። እሺ ሰማያዊ በእንግሊዝኛ ምንድነው? ብሉ። እሺ በፊት ነውረኛ፣ ባለጌ፣ ቤተሰብ አሰዳቢ፣ አሳዳጊ የበደለው ምናምን የሚያስብሉ ተግባሮች፣ እንደዚህ ሊያሰድቡ የሚችሉ ሊያሳፍሩ የሚችሉ ተግባሮች አሁን በየሚዲያው ቀርበን የምናወራባቸው የምንመካባቸው የምንተነትናቸው እየሆኑ ነው። ሚዲያዎች ላይ ለመቅረብ በብልግናም ይሁን ተሳድበንም ይሁን ምንም አስነዋሪ ተግባር ፈጽመንም ይሁን ዝነኛ መሆን በቂ የሆነ መጥቷል። ምንም እውቀት አይፈልግም፣ ብቻ ዝነኛ መሆን የሚዲያው እየቀረብን ገና ሰውና ቤተሰብ ዘመድ ቢኖራቸው አእምሮ ህሙማን ማገገሚያ ሊገቡ የሚገባቸው ሰዎች በየሚዲያው ግግም ብለው ቀርበው ይመክሩናል፣ ልምዳቸውን ይመክሩናል። ቀርሽተውብን ይሄዳሉ። የተከበረው የትንሿ ማህደር ምክር ቤት የኢትዮጵያ ሚዲያ ሰው አጥቷል። ማህበረሰባችን እኛ ሂሮ አጥተናል። ከአሜሪካኖቹ የራሳቸው ስፓይደርማን ባትማን እንዳላቸው እኛ አጥተናል። የምሬን ነው። ቀና ብለን የምናየው ሰው ቀና ብለን የምናየው ሰው ስላጣን አሁን ያገኘነውን ሰው ነው የምናስገባው። ወንበዴውንም ቀማኛውንም እርዳታ ሸቃዩንም ጊፍት አምታችሁንም ነው የምናስገባው። ይሄ ፖድካስት የተባለው ደግሞ የባሰ በህግ የሚፈልግ ሰው ማቅረብ ጀምሮ ነበር። የሆነ ሰሞን ትዝ ያላችኋል። በህግ ተፈላጊዎች የአእምሮ ህመምተኞች አሁን በቅርብ ማነው ስሙ ከዛ ማንም አይጠይቃቸው ቀረሻሽተው ይሄዳሉ። በዝርዬ ብዙ ጊዜ ላይቭ ላይ ማለት ነው አግብታሉ የኛን አግባን የሚሉ ሴቶች አሉና ለነሱ ሴቶች እረፍት ለመስጠት አገባህ ልታገባ ነውን ወይስ ምንድነው ምላሽ? ብዙ ጊዜ ላይቭ ስትገባ አለ ኮሜንት አላገባህም ካላገባህ እኔን አግባኝ የሚሉ አይታ ታውቃለህ ብዬ አስባለሁ አይደል? ኮሜንቶቹ ላይ ብዙ ነገር ሰርተው ይልካሉ፣ ፐብሊክም ፖስት ያደርጋሉ። እሺ በጣም ነው ደስ የሚለው። እስቲ ሙች በለኝ ለአንዱ ነው መሆን የምትችለው እንዴት ታርግ ነው እኮ? አይ በቃ ይሄ እኔ ቆይ ያስቀጥላቸው። አንድ ሳምንት በፊት የሆኑ በራን ኮክተው የቲቪ ግብር ማስጠንቀቂያ ብለው ወረቀት ሰጡን ማለት ነው። የቲቪ ግብር ማስጠንቀቂያ ማይንጆ ማስጠንቀቂያ የሚሰጡህ ከዚህ በፊት ነግረው አይደለም። አውሮፍ ነው ዌር ነው ማስጠንቀቂያው፣ ደብዳቤው እዛቸው ምናምን እና 800 ብር ትከፍላላችሁ። ቲቪ ስላለህ ብቻ 800 ብር ትከፍላለህ። አሁን እንደው ለዚህ መክፈል ውድ በነፃ ውድ አይደለም። አሁን ይሄት አይደለም ልትከፍል። እኔ እንደውም የሆነ ካሳ ፈልጋለሁ። መንሱር እንግዲህ በኢትዮጵያ አንድ ሚዲያ የሚባለው አባይ ቲቪ አንድ ቲክቶከር ኦዲት ያልተደረገ
አንድ ቲክቶከር ሀብታም ነኝ የሚል ኦዲት ያልተደረገ ሰው ያምጥተው ኮሜንቱ ላይ እኔ ላይቭ እከታተልሃለሁ ሚስት ተገባለህ ይሉሃል መባል እኮ ራሱ ኤክስፔንሲቭ በነፃ እኔ አሁን ተጠቅቻለሁ ጥቃት ደርሶብኛል በጣም ኮንታስ ነው ይሪ ለሚስትነት መሆን ይችላልው ተዘጋጅቻለሁ ሬዲ ነኝና እኔ ተዳር ስለሌለ አንተ ብታገባኝ ብላ መጠየቋን በጣም አፕሪሺየት አደርጋለሁ ግን ደግሞ እንዴት ጫልቱን ፈታ ገባህ ብሎ ቆይ ጠይቁ አያደርገው ምንድን አላደርግም አልሄድም ያው ባህል የሚባል ነገር አለ እኛ ባህላችንን ማክበር አለብን እውነቱን ለመናገር እዛ ፓብሊክ ላይ ባይሆንና በውስጥ ብትጠየቅ ደስ ይለኝ ነበር እንደዚህ አይነት ጥያቄ እውነቱን ለመናገር every single day በጣም ብዙ በሚባል ደረጃ ሜሴጅ ይመጣልኛል እንደዚህ አይነት ሜሴጆች ሲመጡ በውስጥ ሲሆን ደስ ይልሻል በቃ ደስ ይላል እኮ የሆነ ነገር የሆነ ከቨር ስታደርጊው ደስ ይላልና በፓብሊክ ሲሆን ግን ትንሽ ለተመልካቹም ለምኑ ጥሩ አይሆንም በኋላ አስተቀምጣችሁ የምታዩት ስራ የለም ሽቃላ የለም ተፈደፍ የለም አካቴ ፕሮግራሙን መከተል አዲስ አበባ በየማሳጅ ቤቶች ውስጥ የሚሰሩ ህገወጥ ስራዎችን መቆጣጠር አልቻልኩም ህብረተሰቡ እገዛ ያድርግልኝ የሚል ጥሪን እነዛ አይሆንም ማሳጅ ነው ብዬ ጉድ ተሰርቼ ነበር በአሁኑ ሰዓት እሸቱ መለሰ እንግዲህ ለልጆች የሚሆን ጋሽ እሸቱ የተሰኘ አዲስ ፕሮግራም ይዞ እንደመጣ እናስታውሳለን ከዚህ ጋርም ተያይዞ እንግዲህ በርካቶች አድናቆታቸውን ሲቸሩት አንዳንዶች ደግሞ ጥያቄያቸውን እያነሱ ነው የሚገኙት ለዚህ ለጥያቄያቸውም እንግዲህ መነሻ የሚሆነው በአንድ ወቅት እሸቱ ከአንድ ፖድካስት ላይ ቀርቦ እንግዲህ ስለ ልጁ አስተዳደግ ሲናገር እኔ ልጄ ስልክ እንዲያይ አልፈልግም ቴሌቪዥንም እንዲያይ አልፈቅድለትም ብሎ እንደተናገረ አንስተው ታዲያ ከዚህ ጋርም ተያይዞ አሁን ይህን ፕሮግራም በብዙ ድካም የሚሰራው እሱ ለልጁ ማድረግ የማይፈልገውን ነገር ለኛ ልጆች እንዴት ይሰራል ምክንያቱም ደግሞ ይህ የሚለው ፕሮግራም የሚተላለፈው በቴሌቪዥን አይደለም ወይ ያሉ እየጠየቁ ልክ ጥያቄ ነው ግን ደግሞ እኮ የራሱ ምርጫ ነው አይደል እንዴ እሸቱ ልጁን ምርጦ የራሱን ኮንተንት ጭምር ማሳየው አንተም ይሄን ኮምፕሌን ያደረከው የወላጅ ኃይል አለማሳየት ነው ይሄ ፈታ ነው ችግሩን ትንሹ አማዳችን ያፈተነዋል ጨርሱት we did it we are champion what the hell this shit means something to me man ደግሞ ጨለልኮ ነው ይገና ያላሙዲ ድመት ሲሞት አራውንስ እንዴት ልቻለው ጌትዬ አላሙዲንዬ አይ አልቻልኩትም አሁንስ አልችለውም ወይኔ እንዳታነሱኝ ኧረ መቆም የማልችልም ወይ አልችልም አሁንስ ኧረ እንደው ምኑ ነው የሞተው ድመቱ ነው አሉ የሞተው ያ ፍየል እየበላ ያደገው ድመት እኔም በወሰድከኝ ጌታዬ አይ እንዴት ሆኖ ይሆን እኔ አልበላሁት እንዴት ነው የምትወጣው ተቋት በሉኝ እኔ እንዴት አላሙዲንም አይሉም እኮ ዱባይ ናቸው በባዶ ነው አንዲስ ጽፎ ካሜራ እያዩን ነው ላይቭ ነው እያየን እንግዲህ አሁን ተመልከተኝ አሁን ያይ አይ እኔ አልችልም ካሁን እንዴት ነው የምችለው ካሁን በኋላ አይ ያፍየል እየበላ ያደገው ተውጭ ሙሉ ደሞዜን ለተበደርኩት ከከፈልኩኝ በከፍታ በኖር በዝቅታ ደስተኛ ሁልጊዜ በከታል ፈራገጣበት ጨለማ ዘብጥያ ኮንዲሽን ነው ይላል ዝርያ ተናስተልኝ እስቲ ማንጃ ፍቃድ አይ ምን አለ ዋገህ ለነ ነገር እሺ እኔ ማለት ብዙ ሰው ተቃጣላችሁ ነው ማለት አንተ ፖዚቲቭ ሰው ነህ ኔጋቲቭ ሰው ነህ ምን አይነት ሰው ነህ ፖዚቲቭ ነህ ስጋ ሞጫ ፖዚቲቭ ኮንክ ጥሩ ነው ብዙ ሰው ተቃጣላችሁ ነው ማለት እኛ ግን እውነት ነው ምሊ ወንድም አንቀጣ ይሄው ማንጫ ፍቃድ ያስቆ ቀጣ
እንደ ጻፍኩ ነገር አለ እኛ አንቀጣ በማስተማር ነው ምናምን በማስተማር ነው ምናምን እሺ አሁን አጥፍታል ወደዛ ሲዞር አጥፍታል እኮ አይቻለሁ ግን ምን ቀጣ ነገር አለ ዛሬም ትማራለህ ምንድነው left and right ምሎን ነገር ነው ተሳሳትክ ችግር የለም ግን የሰው ልጅ ሲማር ምንድነው ማስፈልገው ጥሩ ተመጣጣነ ምግብ ነው ማስፈልገው አንዱ ከተመጣጣኑ ኒውትሪሽን ማለት ምንድነው ቅቅል ነው ቅቅል አይደል ስለዚህ ዛሬ ምንድነው የምናደርግ እኔ ላንተ ይሄን ልትማር ብዬ ነው ላንተ ብዬ ነው ማቅጣት እዚህ መጻፍ ይችላል አሁን እንዴ መደፍቀድ ይቻላል ደረጋ ይቻላል ማቅጣት ይችላል ግን ለምን ልጅ ይቀጣል ነው ማቃጣት ምንም ትምህርት አሰጥ ማማማር ነው ዛሬ ቅቅል እየበላን ቅቅል ላይ ደግሞ ዲራፍት ተሰጨም ሌሰኖቹን አይ ዛሬ ምን ይላችሁ እንደመጣው አታውቅም ሆላንድ ስትሮበሪ ዊዝ አብረን እንቀምሳለን እስከ መጨረሻው ተከታተሉ So let's go. Adonai 2.0. No, nigga. No. Nigga, what's wrong with you? You a grown ass man. I'm going to ነው እየጨመረ የሚሄደው ማርያምን ቀንቀን weird buddy you're weird. Let's finish this conversation another time. I have your competition on the phone. Let's finish this conversation another time. I have your competition on the phone. አንዳንድ ኢትዮጵያ $575 የውጭ ዕዳ አለበት ተባለ። ካለለኝስ ከነ ማመጣለህ አረዛ በለው Here it comes. ቤተሰቦቼ አስቴርን አሁን አግኝቻት ላንተ What? ቤተሰቦች አንድ ሙዚቃ አንጎራጉራለሁ ብላለች ሁላችሁም ኮሜንት ላይ ከ10 ሬት አድርጓት እርሲያት ለማድ ነው አይኔን አታስቀው አለች ሴትዮ ገለ እንዳስቴር አዎ አንድ ሙዚቃ ጋበዛቻለሁ ኦኬ ቀጥታ ወደ ሙዚቃው ያና ሲጣያ እሺ ለማለት ወደ ነገር ሰልሳትናቲ Here it comes. ተራስሊ ሰላም ብያለሁ ሰላም ጋሽ ሞጣ ሰላም ነው የአይፎን አድናቂ ነህ ጀስት ዝም ብያደረኩት እንጂ አይደለም ማለት አይፎን ስልክ አለ የለኝም አዎ አለኝ አለ ከየት አሜሪካ ምትኖረው ዩኤ ዱባይ አሃ ኦኬ ቀጥል ሰላም እንኳን ደህና መጣ አማራ ነህ እኔ ሎካል ወለየ ነኝ ወሎዬ ወለል ያርገ ያባት ያምላክ ወሎዬ ይለኛል ወለል ያርገ ያባት ያምላክ ተቸገርኩ ስትለኝ የማውቀው ሰው ደግሞ ሲሆን ታዝናለህ ስለማውቀው ተቸገርኩ ማለት ምንድን ነው ተቸገርኩ ማለት ነው ዲፔንድስ በሰው ፐርስፔክቲቭ ይለያል ሰብጀክቲቭ ችግሩ ምንድነው መሰለሽ ያቺ የዩቲዩብ ቪዲዮ ሙሉዋን ያያት 115-150 ሺህ ነው አሁን እንጃጅ ያደርገኛል ግን በሚሊዮኖች የሚቆጠሩ ናቸው እያዩ ሶ ላይክ ፉል ስቶሪውን አታውቀውም ካት የተደረገ ክሊፕ የተደረገ እኔን የሚጠላኝ ማወዳደቅ የሚፈልግ የሰጠህን የመገበህን ኢንፎርሜሽን ይዘህ እኔን አዶናይን እየወቀስከው ነው ማንነት እየገነባህለት ነው በዚህ አስተሳሰብ ደግሞ እኔ እንድትቆጣጠረኝ አትችልም because I know like መጀመሪያ አዶናይን አጥናው ምንድነው የተናገረው ዩቲዩብ ገብታችሁ ቼክ አድርጉት ሁሉም ነገር ያሽው አይደለም ኦሬዲ ፋይል ላይ አለ እዛው ዩቲዩብ ላይ አለ the only difference is maybe ኢንሬጅ ያረጋቸው የሀብታም ልጅ መሆንን አያውቁም ነበር wait let me finish አያውቁም ነበር so የሀብታም ልጅ ከሆንክ ፕሪቪሌጅ አለ አንተን ከምረዳው በላይ አንተን ልትረዳኝ ትችላለህ ኢሚዲየትሊ ጭቅላት የሚያስብ so እዛ ጋር ነው ንዴቱ የሚመጣው እኔ ግን ከሌለኝ ላይ አበባ 9 ሳንቲም ሊሆን ይችላል ጠይቄያለሁ ነው አልጠየቅም እንኳን አዶናይ ይሄኛው አግሪመንት እንዴት በጣም ኢንሰልቲንግ እንደሆነ ታውቃላችሁ ኢትስ ላይክ ሁለት ለነፍስ የሚፈላለጉ ቁጥር ያለባቸው ሰዎች ውስጥ ቢላ መሀል ላይ አስቀምጠህ እኔ መች ተጋደለዋል እንደማለት ነው ማለት ነገሩ ሁሉ እንዲገደሉ መንገድ እየጠረቅ አይ እኔ እኮ ግፍ ስጡኝ አላልኩም የሚል እጅግ የማን ይሄ አዶናይ ሌቭሉ ነው ጨቅላ ነው በጣም ያስተሳሰብ በጣም ማለት ማን ሊከተለው እንደሚችል ጂኦግራፊያት እንደሚችል እንደሆነ እንደዚሁ ፒክ አድርጌ ላውቅልህ እችላለሁ ግን እኔ አንተን አይቼ አለመርዳት አልችልም ካለኝም ላይ ሼር አድርጋለሁ ኢቭን ቢረዱኝም ለምንድን ነው የሚረዱት ኮንዲሽናል የሆነ እርዳታ ነው ቢረዱኝም ብጠይቅም እርዳታ ታዲያ ምን የሙሉ እርዳታ ነበር ይፈልከው አንተን በየኪራይ የሚከፍል አሁን እነሱ ረድተውኝ ኦኬ ላይክ ኦል ኦፍ አ ሰደን ስፖንሰርሺፕ አገኘው 20 ሚሊዮን ከፈሉኝ በኢትዮጵያ ብር ማለት ነው what are they going to say መልስልኝ ነው why did they support me
ለምንድን ነው የሰጡኝ? ለመታየት ነው ላይቭ ላይ አዶናይን ሰጠሁት ለማለት ስክሪንሾት አድርገው ዋይ ሶ ኮንዲሽናል የሆነ ስለዚህ ኮንዲሽናሊ ልክ አሁን ከሰጡ በኋላ ሀብታም ስትሆን ከደበራቸው ቴክኒካሊ ሰርታ ሀብታም ስትሆን ደብራቸው ነበር ማለት ነው። የተሰጠውና የተበላውማ በጣም ደስ ነው የሚለኝ ይበለው። እንደውም አዶናይ እንደ ቁጥር 2 ያኮ ሆቴሉ እኮ በጦርነት እንደውም ተወርሰናል ብላ ብሎ አዳዲስ ታሪክ ይዞ እንደገና መልሶ ቢበላውም ደስ ይለኛል። አይደለም እኔ ስለተበላው ግድ የለኝም፣ የራሱ ጉዳይ ነው የሰጠው። የዚች አራድዬ ልጅ ለመሆን መሞከር እኔ ያልጠየቋቸውም እኮ የራሳቸው ጉዳይ ነው። እኔ እንደውም የሀብታም ልጅ እሷ ትዕቢት ነች እኛ የገረመችን እንጂ ወራዳውማ እንደውም አዲስ ታሪክ አምጥቶ መንበላት ያለበት ሊበላ የተፈጠረ ነው ብለን ቨርጂኒቲን ያጣሁት ከዛ በፊት ነው ከአራተኛ ክፍል በፊት Somebody been smoking and drinking. Somebody been smoking and drinking. And it's true ደግሞ ዲቴል ለመግባት is just you know he's a liar, a very bad liar. እንዴት ያንተ ታላቅ የሆነ ሰው ነው? No, same age. What the hell? What the fuck? I think recording ሰብሬዋለሁ ኢትዮጵያ እንትና Can you see that behavior? What is happening? Who is this? recording ሰብሬዋለሁ ብላው ሶ አዶናይ እንደዚህ አይነት ነገሮች ስታወራ ወሬው አይደለም የሚገርመን ሰው ፊት ለዛው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ታዲያ አንቺ አንድ ያቀረብሽው እናንተ አንድ ያቀረባችሁት እሱማ እኮ እንደዚህ አይነት የሶሳይቲ መስመሮችን በመጣሳ እንደ ሲጀምር አንድ ምናምን ነጥብ ይገባል። አሁን ይሄ ልጅ ባይዘው በግልጽነትና በግልብነት ያለችዋን ቀጭን ላይ ነው ያቃተው። አሁን he thinks በቃ the most ግልጽ person ቫይራል ኮንተንቶች ከሱ ኢንተርቪዎች የሚወጡ ደግሞ ወጥተዋል። ይሄ ደግሞ የሚያሳየው የሀገራችን ሁኔታ ኦል ታይም ሎ ላይ እንዳለን ነው የሚያሳየው ማለት ነውና ይሄ ግልብነት ነው፣ ስድነት ነው፣ አግሪ ማደግነት ነው፣ ሀድጊምነት ነው። ባይዘው የሚገርምን ባይዘው ወሬው አይደለም ገባ። እንዴት እንደዚህ ነገሮች ምታረገው? እሺ ሁላችንም ማለት ነው we're acting like እቺ ህይወት ጥቅም እንዳለው Man, shut your bitch ass up, nigga. ዶክተር ኡማራ ቴክኖሎጂ ሪፖርተሩ የምትሻለው የምትባል አንተ ደንቆሮ የተሸጥክ ለአይሁድ የተሸጥክናል። መካኛ ነው ሻለው ምን አባት ካገባል ጎንደርን አማራን ጠልተዋል እንዴ? ቂጥን የምትወጋ ለፍልስጤም ፈንጅ ማብረጃ የሆንከው ደደብ ጠቅላላ እኮ እዚያ የሄድከው እኮ በግ ጠባቂ ነው። ምን አባት ስልጣን ይታወቃል? ጭንጋቦቴ ምንሳ ገባ በአማራ ትግል አንተ እስራኤላዊ ነው ይዳል ማይ ከበት ጥበቃ ነው ወሰዱ። እዚያም ዝም ብሎ እዚያ ጦርነት ተጠራመ ያሰደፈች ፈንጅ እያስረገጠ ያያል እኔ ጋር መጣው የሚሰደድ የፍልስጤም ጥይት ማብረጃ ሆነ ይርገ የምፈልገውን ነገር ልጻፍበት እኔ የምፈልገውን ልጻፍበት በሚል ከወሰድናቸው ስልጠናዎች ኤአይ ላይም ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግነው ሞግዚት በስነ ስርዓት ቀጥረን ሞግዚቷን ስልጠና እየሰጠን እየተከታተልን የምታወራውን ፊቱ ስልክ ማውራት አትችልም። የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ ነው የሚያውቀው። እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጡ አያውቅም። አጠገቡ ህፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስትሄድ ትጠነቀቃለች ሞግዚቷን እንዳያሳዩት ማለት ነው። ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያውቅም። አንድ ቀን ስፓይደርማን ከፈትኩ እስቲ ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የጻና ከፈትኩኝ አየውና ወጣ ኳስ ሊጫወት በቃ ትቶት ማለት ነው። ዋው አልኩኝ ማለት አልተጻፈም። ገባ እኛ የሚመስለው ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም፣ የተጻፈባቸው ነው የሚወዱት። በጣም ልክ ነው። ግን እስከ መቼ ነው በእሸቱ ጽሁፈት የእሸቱ ልጅ የሚኖረው የሚለው ነው ሰስቴነብል አይደለም። ከልጆች ጋር መቀላቀሉ ስለ ስፓይደርማን ማውራቱ አይቀርም። እኔ ጥሩ ነው ሀሳቡ ግን ሰስቴነብል አይደለም። እንደ ጋሼ እሺ ቪዲዮ ጋሼ እሺ ትምህርት ቤት መሰረተ እሱን እዛው እስከ 12ኛ ክፍል ማገንባት እስካልቻልክ ድረስ ይሄ ቀጣይነት የለውም። ደስ ይላል ግን ወሬው ጨዋታው ነው። በሲኒ ግራዋ ከጠጣችሁ በ3 ሰዓት ውስጥ ከጀርባ ሰፋ ትላላችሁ ብለውኝ እኔ ደግሞ ምን አገባኝ ትንሽ ለምን በደንብ ልስፋ ብዬ ይኸው
እኛን ፍሪ ነው። አንተ ግን ሰው በጣም ከባድ ነው። አየነው እኮ አዶናይ እየተባለ ኤርትራዊ ሌባ $1 የለኝም እያለኝ ጀዝባ ዲያስፖራ ሙልጭ አርጎ ያረባ ሀገር ልጅ በላት። ይሄ ረሀብተኛ የተዋል ጥጋቡ ሲዘል ደረቱን እያሳየ ቆንጆ ነኝ ምናምን ይሄ 3ኛ ክፍል ቦምባርሌ ይዘልብናል። የማህይም ኤርትራዊ ዘርፎን ዋሽቶ መጥቶ ደረቱን ገልብጦ በቃ እነዚህ ፋራዎች ናቸው ብሎ አዶናይ እየተባለ ደንቆሮ ድንጋይ ራስ እነዚህን ማጠራርጋቸው አባሩ ትግሬዎች ወራዳ ደግሞ 1.7 ሚሊዮን ተከታይ ለቀቅና ወጣ ብሎክ አርገ ወራዳ ይሄን ወራዳ የሚከተሉ እንደ መማር ያለ ደግሞ እቺ ሌባ የሚከተል እንደ ቤታዩን ተተሳዳለች ቆሻሽ እነዚህን የሚከተል እንደነ ቅዳሜ ገበያ እንደነ ዘገየ እነዚህን የሚከተል ሰው እኔ ሰው ነው ብዬኳ አላስበው በእውነት እኔ እነዚህ ሰዎች ምን እንደሚያስተምሩት እነዚህ ሰዎች ምን እንደሚያረጉለት እንደ ሀቢባ ያለውን የሚከተል አቢባቂ እንዳፋታሽኛ አቃቢኝ እስላሙና ክርስቲያን አግብታ የምታላግጥ ሌባ ፈረንጅ ትጫወታለህ ሲኖር ሲቸግር ደግሞ ጎረቤት ይተዋል እንደው ታብኔ ውሃ የሚያጠጣኛለች እንደምትጠጣ እኮ አልሆንክም እኮ ባለፈው ሳምንት ከመታመም በፊት እንደምትጠጣ ውሃ እንደምትፈልግ ሰው አይነት ያርጋ አክትል ሰው ሰላም አትሉ ማን ምን እንደሆነ አይታወቅ የማን ልጅ እንደሆነ አታዩ የጋራ መኖሪያ ቤት ውስጥ የምትኖሩ ሰዎች ግቢ ውስጥ የሚጫወቱ ልጆች ምን እንደሚያርጉ አታዩ አሺሽ ያጨሱ እንደዚህ ጭሱ እንደዚህ እየተንበለበለ ምንድነው እዛ ጋር የምታጨሱት አንተ አትልም እንዴ ይባላል እኮ ዝም ምን አይነት ልጆች እንደሆኑ ሳዳጊ እንትን ያላቸው አንተ እኮ ነህ አሳዳጊያቸው መውለድ የለብህም እኮ ሁሉም ልጅ ልጄ ነው እኔም ባደኩበት መንገድ ልጄ እንዲያድግ አይፈልግም ኦ ማይ ጋድ ምትዩ ሴትዮ አልቆጨሽም አሁን ወይኔ እኔ ባደኩበት ትምህርት ቤት አስተዳደግ አይማሩም አሜሪካን ስኩል ለማስተምራቸው ብሪቲሽ ኮሎምቢያ ምናምን አሜሪካና ስኩል ለማስተምራቸው ስኩል ኦፍ ምናምን ዴ ስኩል ኦፍ ምናምን ሂል ለማስተምራቸው ያው እንግሊዝኛ ብቻ አረፍተ ነገር ትምህርት ቤት ለማስተምራቸው እንግሊሽ ነው የሚማሩት ምናምን ከቤት እንትን አይሉ ፕሌይስቴሽናቸውን ይዛሉ ከዛ ታብሌታቸውን ይዛሉ ከዛ በሰላም ነው ማለት ያለብሽ ፕሌይስቴሽናቸውን ይዛሉ ታብሌታቸውን ይዛሉ ከዛ ልም ብለው ይጠፋሉ ነው ማለት ያለብሽ ፕራክቲካሊ እንደዛ ነው ይሆኑ ያሉት Look at this. Somebody come look at this. Look at this. ትልቅ ሰው አይደለ እንዴ ከካናዳ የሚያክል ሀገር ገብተ ኢቲቪ ገብቼ አሬና አርቼ ፍላሽ አጣው ይያልክ ቪዲዮ የምትሰራ አንተ ልክስክስ ማለት ነው ሄደዛ ስታስጠላ አስቀያ አዶናይ ነው ምናምን የምትባል አዶናይ አባይ ጥፋ አልቅሳ አይደል እንዴ እኔ ሁሉ ጊፍት ሰጥቼ ማላቅ አልቅሼ እኮ ቪዲዮ ሰርቻለሁ በሱ ልጅ ኮንዶም የአማርኛ ስሙ ምን ይባላል ኮንዶም አማርኛ ስሙ ኮንዶም ነው ኮንዶም እንግሊዘኛ ስሙ ነው አማርኛ ስሙ አለ ላስቲክ ፉኛ ጋደ ሰላም ሞጣ እንዴት ነው ቀጥል ሞጣ እኔ አንተ ደጋፊ ነኝ ወረድ ከየት ነው ወንድሜ አዲስ አበባ አሁን ተወዛግቤ ነው ያለሁትና ልጠይቅ ፈልጌ ነው ምን አማራ ነው አዎ ቀጥል አሁን ማንን እንደግፍ ነው አንተ ማን ትደግፈው አካል የለህምና አንተ በምትደግፈው ነው እየሄድኩ ያለሁትና ማለት ማንን ደግፍ ማለት ትግና እንደግፍ ነው እንደግፍ በመጀመሪያ ደረጃ የገርል ፍሬንድን ጡት ደግፍ እኔ የምመክረው እሱ ነው መጀመሪያ በኋላ ደግሞ ራስህን ደግፍ ቤተሰብን ደግፍ ሰው አታም እና ጨርሻለሁ ሙሉጌታ No.
ማኑ አለቃ አቅም ያለው ለሁሉ አደጋ ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኒ ጋ ማኑ ትልቅ ማኑ አለቃ አቅም ያለው ለሁሉ አደጋ ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኒ ጋ እኔማ አራት ሆናችሁ ስመጡብኝ እኮ ደንግጬ እኮ ነው። ኧረ ምን ያስደነግጣል እንዴ? ይኸውልህ እሷ የትዳር አማካሪ ነች፣ እሷ ደግሞ የአለባበስ፣ ይችኛዋ ደግሞ የፕሮቶኮል አማካሪ ናቸው። ያለ እነሱ አልንቀሳቀስ። ደስ ይላል። ደስ ካቢኔዎችሽ ናቸው። እስቲ በባዶ ከምንለፈልፍ እንዘዝ። እስኪ ና እስቲ አስተናጋጅ። አቤት ምን ልታዘዝ? ለእኔ ላዛኛ አምጣልኝ። እሺ እሺ። ለእኔ ደግሞ ኪሎ ጥሬ ቁረጥልኝና ግማሹን ጥበሰው ግማሹን ደግሞ እንደዚሁ አምጣው። ጥሬ ሆነ። ለእኔ በርገርና ፒዛችሁን አምጣልኝ። የተመቸኝን አንደኛውን እበላለሁ። ለእኔ ደግሞ ለብ ለብና ጥሬ ዱለት አምጣልኝ። እኔ የምለው ልትሰጡኝ ነው እንዴ? ማለት ጓደኛችን ምን ቅልቅል ሽምግልና ነገር አስመሰላችሁት እኮ ድግስ አስመሰላችሁት። ቡፌን ያዘዝነው። አያ ከኛ ጀማ ውስጥ አንዷን ዴት ስታረግ እንደዚህ ነው። በቃ ጥቅማ ጥቅሙ ይሄ ነው። ገባኝ። ከእናንተ ጀማ ውስጥ አንድ ሰው ዴት ሳረግ ከሷ ማግኘት ያለብኝን ጥቅማ ጥቅሞች ከአራታችሁም ነው ማለት ነው ማግኘት። ደስ ይላል፣ ደስ ይላል። አሁን እዚህ አትሞላፈጥብን፣ ወደ ቁም ነገሩ እንግባ። ሀብታም ነህ አይደለም? ያው እንግዲህ እቺን የመሰለሽ ቆንጆ ጓደኛችሁን ዴት ከማድረግ ውጪ ምን ሀብት የብር ሀብታም ነህ አይደለህም? አንድ ሁለት ተብሎ የሚቆጠር ብር አለ እኮ። ያው አንድ ሁለት ተብሎ የሚቆጠር አዋልኛል እኮ። እስከ ስንት ይቆጠራል አጠቃላይ ያለ ሀብት? እስከ 800 ሚሊዮን። አይ ለኛም ተተርፋለህ ለክፉ ቀን። አሪፍ ነው። ቆይ እንደ የኔ ጥያቄ እንደውም ማለት ነው የረጅም ጊዜና የአጭር ጊዜ እቅድ ምንድን ነው? እስኪ ንገረኝ። ያው እንግዲህ የአጭር ጊዜ እቅዴ ያው ምግብ አዘናለ ቡፌ አዘናለ አይደል? እጄን ታጥቤ መምጣት ነው። ግልፍት ነው። እየቀለድክ መሆኑ ነው? አዎ። የረጅሙን ደግሞ ስመለስ ልንገራችሁ። እጅ የሚል ቀልድንም ታጥበው በቃ ታጥቤ መጣሁ። እሺ። A few moments later. ሄሎ፣ የት ገባ ቤብ? እንዴ እየጠበቅን እኮ ነው። የት ሄድክ? ወይ ቤብ፣ የረጅም ጊዜ እቅዴን ለማሳካት እኮ ወደ ቤቴ እኩኝ እኮ። ምን እንዴ? ምግብ በተነሳ ከመሄዳለ እንዴ? ውረጅ፣ አስወጣት። ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። የሁለት ወር ኪራይ ልዝጋ? እንዴት? በቃ ምን ነው አይ የሁለት ወር ኪራይ ልዝጋልሽ ወይ? ሰው የለሽም ወይ? ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ። አቦሽኝ አይደል? መንግስት በመዲናችን አዲስ አበባ በየማሳጅ ቤቶች ውስጥ የሚሰሩ ህገወጥ ስራዎችን መቆጣጠር አልቻልኩም፣ ህብረተሰቡ እገዛ ያድርግልኝ የሚል ጥሪን ማቅረብ አላደርገውም። የወጣው አንድ መረጃ አሳይቷል። You can't see it all? Huh? You can see though, right? I'm legally blind. I can see barely. ባወራ ኢሞሽናል ሆናለሁና እንዴ አይሰም እና በከባድ ችግር ውስጥም ባልፍም ለእግዚአብሔር ያልተመቸሁት ነገር ነበረ። ምክንያቱም መክሊትሽ ሲሰጥሽና ፕሮፐርሊ ማትሰሪበት ከሆነ አንቺ እስክትሰሪ ድረስ ግን ሰርተህበታል። ምናልባት መንፈሳዊና ዓለማዊ መንፈሳዊው ግዴታ ነው። ሁለቱም መንፈሳዊው እንትን ለዛኛው ይነካዋል። ዓለማዊውን አይደለም አንዳንዴ መቅዲ ከለቅሶ ወደ ኖርማል ፊት የምትመለስበትን ፍጥነት ይስጠኝ። ዕዳችንን ሊያሰርዝልን ነብይ ጆይ ጩሮ ኮንፈረንስ ማወጁ እንግዲህ በአሁኑ ሰዓት ተሰምቷል። የዶላሩን ነው በለኝ። የሀገራችን ጉዳይ አይመስለው። ኢኮኖሚውን እንደዚህ ጠረፈንጥለ ነው። ዩኒቲውን እንዲህ ጠረፈንጥለ ደግሞ ራሱ መጥረቡ ነው እኮ አይረኒው። አላህ በአላህ ኧረ በአላህ አላህን ፍራ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁ። እኔ ሲጀመር እጁን ዘርግቶ የተቀበለ ማህበረሰብን እንደዚህ ማለት፣ ሁለተኛ ነገር ደግሞ ናሁን ፉንቴ አብረሃቸው ከዋልካቸው ጆሊዎች ጋር እንደዚህ መኳኋን በጣም የሚያሳፍር ነገር ነው። ለነገሩ ልናገርሽ ነበር አመጣጤ ትቼዋለሁ ባጭሩ ማለት ነው። ምክንያቱም እስከ ስንት እንደተማርሽና ምን ያህል የትምህርት እውቀቱ እንዳለሽ አሁን አውቀዋለሁ። ገባሽ? አፍ ሲለካ ምዕራፍ ሲከፈት ጭንቅላት ይላካል የሚባለው አይደለ? አዎ
ምክንያቱም በሺቲ ለብሰው ምናምን ላልሻቸው አይሹ በእናትሽ እኛ ሺቲ ለብሰን እንዴት እንደሚያምርብን ምክንያቱም ጫውሉ ጫው ያሳደገ ሲሆን ሺቲ ለብሰሽ ረዘም ያለ ነገር ለብሰሽ ትኖሪያለሽ እንዳንቺ ደግሞ አግደማደግ የሆነ ሰው ደግሞ ወንድ ላይ የተንጠለጠለና የወንድ አለባበስ እየለበሰ ያድጋል ማና ባለቤቴን በጣም ነው የምወዳት ስማ ፍልፍሉ ባለቤቴ እኮ ሌላ ሰው ጋር እየሄደች ነው ሲልም በፍጹም አታረገውም እኔን ታውቀኛለች አልኩ አረ እየሄደች ነው አታረገውም ለኔ ፍቅር አላት ስል አረ እንደውም ነገ የምትይዘውን መኝታ ቤት እናሳያለን አሉኝ ማታ ቀፍያት ተኝቼ ስሚ አንቺ አልኳት አቤት ስትለኝ ነገ እንዳትሄጂላቸው ሊያስይዙሽ ነው አልኳት የቀን ውጪ ምን ያህል ነው ብዬ ገምታለሁ ያስቃል አዎ ሽቶንም ጨምሮ ነው ወይስ ኤቭሪቲንግ ሽቶ ከተጨመረማ አለቀ ያንዳንዱ የኢትዮጵያ ህዝብ ፌንት ነው የሚሰራው አይ ወጪ በጣም ብዙ ወጪ አለብኝ ያው የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ እኔ አሁን ዛሬ ጧት ወደ አዳማ ከመሄድ በፊት ቁርስ ለመብላት መኪናን እያሳጠብኩ ቪዲዮ ሰርቼ 3000 ብር ከ3 እስከ 5000 ብር ለተቸገረ ሰው ሰጥቻለሁ እሱን የሚጨምር ከሆነ በቀን ብዙ ብር ነው ማውጣት ይውጣኮ ከነሱ ጨምረ በቀን ወጪ ለሰው ከምትረዳው አንፃር ከምትበለው አንፃር መኪና ስታሳጥብ ጫማ ስታስጠርግ ነዳጅንም ጨምሮ ማለት ነው የቀን ወጪ እሱ ነው የሚከተል እኛኮ በወር ልንመጣው ነው አዎ በቀን ብዙ ጊዜ አላሰላም እኔ ማደርገው ምንድነው በሳምንት 100,000 ብር መኪና ውስጥ አደርጋለሁ የሳምንት ወጪ መኪና እንዳይዘረፍ እዛ ፍተሻ እንዳያደርጉ አይዘረፍም ችግር የለውም አንደኛ ቡሌት ፕሩፍ ነው መኪናው በጥይት ቢመታም እንትን ስለማይል ሴፍ የሆነ ቦታም ስለሚሄድ እኔ ናሁ እየሳቀ ነው ክቡር ፕሬዝዳንታችን ከወዲሁ ቡሌት ፕሩፍ የለውም እና ቡሌት ፕሩፍ ስለሆነ መጥቶ ሞከር ነው አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ይተኩስ በራሱ ጋራንቲ ይተኩስና ይሞክረው ከዛ በኋላ ወጪውን የሚሸፍነው እሱ ነው ካልተሰበረ ነው እንጂ መጫሩ አይቀርማ ግን አይገባም ወደ ውስጥ ስለዚህ ትንሽ ጭረት ስለሚኖር እስቲ ሞክሩት እኔ እንደው በቃ ሞክሩት እስቲ ቡሌት ፕሩፍ ራሱ እንዳያስገድል ልጅ ሱዙኪ ዲዛይር እየነዳ በጥይት ደፍተውት እንዳይቀመጥ እንዳትሞክሩት ትችዋል ወዬ በያ እንዴ ምን አስበህ ነው ወንድሜ ዝም ብለሽ ተከታይ የኔ አለ ወዬ በይ እሺ ወዬ ኧረ ድምፅሽ ያስፈራል ኧረ ጀለሴ እኔ እኮ ወንድ ነኝ እንዴ እና ለምንድን ነው ወዬ ያልከው ታዲያ እንዴ አስጨነከኝ እንዴት ላውራ አየር እኮ ነው ያሳጠርከኝ ወንድ እሺ ለማንኛውም እንቀጥለው ምኑ ሰምተሃል እኔ ሲንግልነቴ ነው አይደል እንዲያስጠቃኝ ማን እባክህ ሁለተኛውን መጠጥ አምጣው እንዴ መች መጀመሪያዬን ጨረስከው ደግሞ በዛ ላይ አብሾ አለብኝ አልጠጣም ስትል ያልተጠየቅከውን አታውራ እሺ እኔ ምንም አያገባኝ ወዬ አትይም ለካ ሲንግል ነኝ ወይኔ ጊዜ ሲጥል ወንድ ይዘፍንብሃል አዳገሬ ሰው ወይኔ የምለው ይሄ ደረጃ እየወጣኝ ነው የገዘር ቪዲዮ ነበር ቪዲዮ ከሚሰጡ ለከ ሰብስክራይብ አድርጋችሁ እና ተሰው በቀጣይ ቪዲዮ እስከማገኛችሁ ይቻችሁ